የፈለጋችሁትን ነገር ለመጀመር ዝግጁ ስትሆኑ መጠበቅ የለባችሁ። just do it። የፈለጋችሁትን ነገር ለማድረግ መዘጋጀት ማድረግ አይደለም። ስለዚህ ሁላችሁም ተነስታችሁ go for it ማለት ነው። ያው አብዛኞቻችን የምንፈልገው ነገር ለመጀመር እንዘጋጃለን፣ ነገር ግን ምንም ማተር ያደርግም እሱ ነገር ማለት ነው። አክሽን እሱን ነገር ሄደን አክሽን ሊካሉት ነው ማለት ነው። ምክንያቱም አክሽናችንን መውሰድ አለብን ማለት ነው። ያ አክሽን ወሰድ ማለት ነው። እኔ ጋር ምን እናንተ ጋር ያለ ነገር ነው። ቀጠሮ መያዝ ነው። በኋላ እናደርገዋለን፣ ነገ እናደርገዋለን ማለት ነው። በኋላ ነገ እያለ ማለት ነው። ስለዚህ ቀጠሮ መያዝ የለብንም ማለት ነው። ሄደን ቀጥታ ወደ ስራ መግባት አለብን ማለት ነው። አይኑ ቀጠሮ እንደምትይዙ አውቃለሁ። ቀጠሮ መያዝ ጥሩ ነገር ነው፣ ግን ማረጋችሁ ሰዓት ማረግ መቻል ደግሞ በጣም ከሱ የበለጠ ጥሩ ነገር ነው ማለት ነው። ስለዚህ ቀጠሮ ባትይዙና ብላችሁ ወሪት ማለት ነው። አብዛኞቻችሁ ለሰዎች አደርገዋለሁ ብላችሁ ትናገራላችሁ ማለት ነው ጋይስ። ሰዎች አደርገዋለሁ ብሎ መናገር ማድረግ አይደለም ጋይስ። ስለዚህ ሁላችሁም ለሰዎች አደርገዋለሁ ለምትሉት ሁሉ ለማድረግ ለራሳችሁ ካልገቡ ትክክለኛውን አክሽን ውሰዱ፣ ማድረግ ጀምሩ። ወሪት ማለት ነው። ዛሬ በጣም ደጋጋም ትችላላችሁ ማይገራይ አርዝሮች ነው ማለት ነው። ስለዚህ ሁላችሁም ለሰዎች ባታው ሞር እንደምታረጉት ነገር ለሰዎች ባታው ይሻላል። ምክንያቱም እናንተ ስትሰሩ ገብታችሁ ወደ ስራችሁ ዋናውና ዋነኛው አደርገዋለሁ ብሎ መፖሰት ጋይስ ማድረግ አይደለም። ሁሌም እንደምላችሁ አብዛኞቻችን የምንሳሳተው ሰው አደርገዋለሁ ብሎ ስለፖሰተ ምናምን አይደለም። ያ ጋይስ አደርገዋለሁ ብሎ መፖሰት ያንን አክሽን ማድረግ አይደለም። ስለዚህ ሁላችሁም ተነስታችሁ አሁን ስራችሁን ጀምሩ ማለት ነው። አንተን የምፈልገውን ነገር ያደረጉ ሰዎች መማር እንዲሁም ደግሞ ያደረጉ ሰዎች እውቀት ጥሩ ነገር ሆኖ ሳለ ነገር ግን እነሱ ያደረጉትን ነገር በማየት ብቻ ማድረግ አይደለም ጋይስ። ይህንን ሁላችሁም ወቁ። እነሱ ያደረጉትን በመንገዳቸው ላይ መሄድ ያ ጥሩ ነው፣ አሪፍ ነገር ነው፣ አልዋሽም። ነገር ግን ያ ማድረግ አይደለም፣ ማድረግ መጀመር ነው ማለት ነው። ያ ጊዜ አጠብቅ፣ ሰዓት አጠብቅ፣ አሁኑን ጎፈሪት አድርገው ማለት ነው። ያ ሞቲቬሽን አይደለም፣ ሪል ነው፣ እውነቱን ነው የምናገረው ማለት ነው። ሁላችሁም አሁኑን ተነስታችሁ የምትፈልጉትን ነገር ጀምሩ፣ ለመስራት ሞክሩ ማለት ነው። ምክንያቱም እኔ ለምሳሌ ዩቲዩብ ድጋሜ የ30 ቀን ቻሌንጅ ሲጀምረው ጨርሰዋለሁ አልጨርሰውም ሌላ ነገር ነው። ነገር ግን ያ ለምሳሌ ጨርሰዋለሁ አልጨርሰውም በላይ ደግሞ ኤዲቲንግ ማስተካከል አለብኝ፣ ደሩ መመለስ የለብኝም የሚል ትልቅ ሀሳብ ነበር። ነገር ግን ቀስ በቀስ ይስተካከላል። ቱቶሪያል እንጀምረው ማለት ነው። ሌላ ተምሬለ ይስተካከላል ቀስ በቀስ ማለት ነው። ስለዚህ ያ ለማስተካከል እንሞክራለን፣ በዚሁ እንቀጥላለን ማለት ነው። እናንተም አሁን የምትፈልጉት ነገር ጀምሩ። this is አይ ዴይ ነው ማለት ነው። ዴይ 3 እንገናኝ። ያ ጋይስ ዴይ 1 ተቀናኗል፣ ዴይ 2 ላይ ደርሰናል ማለት ነው። ዴይ 3 ላይ እንገናኝ። እንግዲህ ያው እናንተ የሚመቻችሁ ይሳውት ዴይ 3 እንገናኝ። ባደብዛ ማዶ ረጋ ብለን ደሞ ደርሰን ቸር ማግኘት ሰከን ዘና ለመናደድ ዘውትር ደጉትን ማደድ ሰከን ዘና ለመናደድ